አዛና ለመስኪል ተነጋ ምድር ለይሸም እንደፈልስ አፈርባው እስከ መች ነው ግን እንደዚህ እየተደበቅን የምንገናኘው? ልቤን ይዛው ሄደች ወደሩ ቴምር አምጥቼልሻለሁ። ንገረኛ። እኔም እሱ እንድናወራ ነው የጠራውሽ። የሆነ ነገር ማድረግ አለብን እኮ። ምን እናድርግ? እኔ ወንድሜ ካወቀ እንደሚገልኝ ታውቃለህ። ምን ወንድሜ ትያለሽ? እኔም እኮ እንዳንቺ ሁሉ ቤተሰብ አለ። አዩኝ አላዩኝ ይሳቀቃለሁ በየቀኑ። እንዴ ፋይሰል እየተቆጣኸኝ እኮ ነው እኮ። እኔንም ለመረዳት ሞክሪያ። የኔም ቤተሰቦች እንኳን ከሌላ ሃይማኖት ሴት ጋር ይቀርና ኖርማል ፍቅር ውስጥ ከገባሁ ምን እንደሚያደርጉኝ ታውቂያለሽ። እሺ ምን እናድርግ? እኔ እኮ ላጣ አልፈልግም። እኔም እኮ ላጣሽ አልፈልግም። ስለዚህ ከባድ ውሳኔ መወሰን ይኖርብናል። ምን አይነት ውሳኔ? በቃ ያሉንን ይበሉን። ፍቅር ውስጥ እንደሆን ለቤተሰቦቻችን መናገር አለብን። እንዴት እንደዚህ ትላለህ? እንደሰማ ነው እንገለን። እሺ ሌላ አማራጭ አለ? ለምን አንጠፋ? ማለት በቃ ይዘኝ ጥፋ። እንዴ ይሄማ የማይሆን ነገር ነው። ቆይ አትወደኝም? እንደምወድሽማ በደንብ ታውቂያለሽ እኮ። በቃ ሁሉንም ጥለን እንጥፋ። አሁን እንደውም ሁሉም ነገር ትተን መጥፋት ይኖርብናል። ልብሶችን ሰብስበሽ እዚሁ ቦታ እንገናኝሽ። የጸጋናት ይዟት ሊጠፋ ጸጋ እህትና የታሰበው ልጅ ተያይዘው ሊጠፉልን ነው። ስለምንድን ነው የምታወራው? ከፋይሰል ጋር ነው እኮ። ፋይሰል የኔን እህት ይዟት ሊጠፋ